ዛሬ ተስፋ ቆርጫለሁ። እኔ ሰው የለኝም ብለህ ታውቃለህ? ሰላም ሰላም፣ ወደ ቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ የምናየው ደግሞ ስለ መጻጉዕ ይሆናል ማለት ነው። በተለይ በዚች ዓለም በተስፋ በመቁረጥ በበሽታ በችግር በስቃይ በሱስ ሆነን ተስፋ በመቁረጥ ውስጥ ላለን ሰዎች ትልቅ ትምህርት የሚሆነን አንድ ትምህርት አንስተን እናያለን ማለት ነው። እስከ መጨረሻ አብራችሁን ቆዩ። ለቻናል ላይ አዲስ የሆናችሁ ላይክ፣ ሳብስክራይብ፣ ሼር በማድረግ ጀምሩት። ወደ መጀመሪያ ነጥብ ስንመጣ ስለ መጻጉዕ እናያለን ማለት ነው። መጻጉዕ እንደሚታወቀው በቤተ ክርስቲያናችን የአብይ ጾም አራተኛ ሳምንት መጻጉዕ ተብሎ ይጠራል ማለት ነው። መጻጉዕ ማለት ትርጉሙ ምንድነው? በሽተኛ ማለት ነው። መጻጉዕ ማለት በበሽታ የተያዘ በሽተኛ የታመመ ሰው ማለት ነው። እንግዲህ ይህንን መጻጉዕ ታሪኩ የምናነበው የምናገኘው በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 15 ያለውን ታሪክ ስናነብ እናገኘዋለን ማለት ነው። እንግዲህ ቤተሳይዳ የምትባለው ቦታ ነበረች። ታሪኩ ስናነበው ቤተሳይዳ የምትባለው ቦታ ነበረች። ያቺ ቤተሳይዳ የምትባለው ቦታ የምህረት ቦታ ናት። የይቅርታ ቦታ ናት። 5 መመላለሻዎች አሏት። መጠመቂያ ቦታ ናት። በህሙማን የተከበበች ቦታ ናት። ህሙማን የተለያዩ በሽተኞች ከበዋታል። ምክንያቱ ለምንድን ነው የከበቧት? በሳምንት አንድ ጊዜ የእግዚአብሔር መልአክ ሲመጣ ውሃው ያነዋውጠው ነበረ። ያኔ ቀድሞ የገባ አንድ ሰው ብቻ ይፈወስ ነበረ። ከበሽታው ከደዌው ይፈወስ ነበረ። ታዲያ በዚህ ሰዓት ያንን የመልአኩ መምጣት የሚጠባበቁ የውሃው መናወጥ የሚጠባበቁ ብዙ በሽተኞች የከበቧት ቦታ ናት። ያንን መልአኩ ሲያናውጠው ቀድሞ የገባ ይድናል፣ ቀድሞ የገባው ይድናል። ግን ያቺ በሳምንት አንድ ብቻ ነበረች። ታዲያ አንድ ቀን ጌታችን ወደዚች ቦታ መጣ። ወደዚች ቦታ ሲመጣ አንድ 38 ዓመት ሙሉ የታመመ ሰው አገኘ። 38 ዓመት ሙሉ ነው የምላችሁ። በዛ በአልጋ ላይ ተጣብቆ አገኘው። ቤተሰቡ ትተውታል። ጓደኞቹ ትተውታል። ሰው ሁሉ ትተውታል። የእግዚአብሔር መልአክ ውሃው ሲያናውጠው እሱን ረድቶ ወደዛ የምህረት ቦታ የሚያስገባው ሰው አጣ። በችግር ነበረ። አስቡት 38 ዓመት መተኛት፣ በአንድ አልጋ መተኛት በበሽታ ማለት አስቡት። አይደለም 38 ዓመት ሙሉ የሆድ ቁርጦት ሲይዘን እንዴት እንደምንሰቃይ እንዴት እንደምንጨነቅ እናውቃለን አይደል? የራስ ምታት ሲይዘን እንዴት እንደምንጨነቅ እናውቃለን። አይደለም ለ38 ዓመት ሳይንቀሳቀሱ በአልጋ ላይ መተኛት ምንኛ ከባድ እንደሆነ ማለት ነው። ያንን ሰውዬ ግን 38 ዓመት በዛች አልጋ ተኝቷል። ተስፋ ቆርጧል። በሞትና በህይወት መካከል ተቀምጧል። ያም ቢሆን ግን አሁን ምህረት ይጠባበቃል። በዛች ቤተሳይዳ በምትባለው የምህረት ቦታ የመጠመቂያ ቦታ ምህረትን ይጠባበቃል። ግን የሚረዳው ሰው አልነበረም። ጌታችን ወደዚህ ሰውዬ መጣ። ወደዚህ ሰው ሲመጣ ጌታችን ራራለት። አየውና ራራለት። ጌታችን ሩህሩህ ነው። አምላካችን ሩህሩህ ነው። ያንን የጎሰቆለ ሰውነቱ ሲያየው ያ በህይወትና በሞት መካከል በተስፋ መቁረጥ መካከል ሆኖ ሲያየው ጌታችን ራራለትና እንዲህ አለው፣ ልትድን ትወዳለህን? አለው። ልትድን ትወዳለህን? በዚህ ሰዓት ያንን በሽተኛ ያንን የታመመ ሰው ልትድን ትወዳለህን ሲለው፣ አዎ ጌታዬ ማዳን እፈልጋለሁ፣
ማለት ነበረበት። እንደዛ ግን አላለም። ሲመልስ ምን አለ? ጌታ ሆይ አለው። መልአኩ ወደዚህ የምህረት ቦታ መጥቶ ውሃው ሲያንቀሳቅሰው ሌሎች ቀድሞኝ ይገባሉ፣ የሚረዳኝ ሰው የለም። ቃል በቃል ምን አለ? ሰው የለኝም አለ። ሰው የለኝም። ምንኛ ተስፋ ያስቆርጣል። ምንኛ ልብን ይጎዳል ይሄ ንግግር። ሰው የለኝም አለ። እውነት ነው፣ ሰው የለም። 38 ዓመት ሙሉ እዛ የምህረት ቦታን ሲጠባበቅ 38 ዓመት ሙሉ ያንን ሰው የረዳው ሰው አልነበረም። ለዚህ ነበረ ሰው የለኝም ያለው። ለዚህ ነበረ ተስፋ ያቆረጠው። አሁንስ በዚች በምንኖርበት ዓለም በተለያዩ ነገሮች ተስፋ ያቆረጡ ሰዎች የሉም? በተለያዩ በሽታዎች በስቃይ ባልጋ ቁራኛ በየሆስፒታሉ ማዳንን የሚጠባበቁ በጭንቀት ውስጥ በተስፋ መቁረጥ ውስጥ ያሉ ሰዎች የሉም? አሉ፣ ዛሬም አሉ። በሱስ ዓለም ወድቀው የሚረዳቸው ሰው አጥተው በተስፋ መቁረጥ ያሉ ሰዎች ብዙ ናቸው። ይሄ ብቻ አይደለም፣ በብቸኝነት በተለያዩ ነገሮች በተስፋ መቁረጥ ያሉ ሰዎች ብዙዎች አሉ። ምክንያቱ አንድ ሰው ገንዘብ ባለው ሰዓት ሁሉ ጓደኛ ነው፣ ሁሉም አለው ይልሃል። አንተ ስልጣን ባለህ ጊዜ ሁሉም ሰው ይከባሃል። የወደቅህ ጊዜ ግን አንተ በታመምክ ጊዜ ግን አንተ በተቸገርክ ጊዜ ግን ማንም ሰው የለም። ሁሉም ይከዱሃል። አንተ ብቻህን ትቀራለህ። ያኔ ተስፋ ትቆርጣለህ። ያኔ ሰው የለኝም ትላለህ። ያኔ አብረው ሲበሉ አብረው ሲጫወቱ የነበሩ ጓደኞች የሉም። ያንን በሽተኛ ያነበረን ያጋጠመው ማንም ሰው አልነበረው። ብቻውን በተስፋ መቁረጥ መካከል ነበረ። ነገር ግን እግዚአብሔር ተስፋ ለቆረጡት ተስፋቸው ነውና ለዛ ተስፋ ለቆረጠው ሰው ተስፋ ሰጠው። እግዚአብሔር በበሽታ ለሚማቅቁት በበሽታ ችግር ላሉ ሰዎች መድኃኒታቸው ነውና በምህረት ወደዚህ ሰው መጣ። ስለዚህ በተለያዩ ነገሮች ተስፋ የቆረጥን ሰዎች ሊኖሩ ይችላለን። በተለይ በምንኖርበት ዓለም ብዙ ተስፋ የሚያስቆርጥ ነገር አለ። ብዙ የሚያስጨንቅ ነገር አለ። ብዙ የሚያስከፋ ነገር አለ። ተስፋ ግን መቁረጥ የለብንም። ተስፋችን እግዚአብሔር ነው። አንድ ቀን እግዚአብሔር በምህረት ወደኛ መምጣት አይቀርም። አንድን ቀን እግዚአብሔር በምህረት ይጎበኘናል። እግዚአብሔር አይዘገይም። የዘገየ ሊመስለን ይችላል። እግዚአብሔር ፍጥረቶችን የሚያድንበት ተአምራቱን የሚሰራበት ሕይወታችን የሚቀይርበት አንድ ቀን አለ። ስለዚህ ተስፋችን እሱ ነው። እሱን እንጠባበቀው። በሰው ልጅ ተስፋ እናድርግ። የሰው ልጅ በወደቀ ጊዜ አያነሳህም። ታዲያ ጌታችን ይህንን መጻጉዕ የፈወሰበት ቀን ሰንበት ነበረና በሰንበት ቀን ነበረ ያንን ሰውዬ ያንን በሽተኛ አልጋህን ተሸክመህ ሂድ አለው። እግዚአብሔር ሲፈልግ እንዲህ ነው። እግዚአብሔር ማዳን ሲፈልግ እንደ አንድ ዶክተር መርፌ አያስፈልገውም፣ ክኒን አያስፈልገውም። እግዚአብሔር የሚያስፈልገው የኛ በጎ ፈቃድና የእርሱ ቃል ብቻ ነው። አልጋህን ተሸክመህ ሂድ አለው። ከዛ ይሄን ሰውዬ አልጋውን ተሸክሞ ያቺ ለ38 ዓመት የተሸከመችው አልጋ ተሸክሟት ሄደ። ያ ለ38 ዓመት ምድርን በሁለት እግሩ ያልረገጣት ሰውዬ በሁለት እግሩ እየረገጠ ሄደ።
በዚህ ሰዓት መልካም ነገር ስናደርግ ምንቀኞች አሉ። ምንቀኞች መልካም ስናደርግ ምንቀኞች አያርፉምና ያንን በሽተኛ አልጋውን ተሸክሞ በሰንበት ቀን ሲሄድ አዩት አይሁዳውያን። አንተ እንዴት እንደዚህ አልጋህን ትሸከማለህ? ዛሬ እኮ ሰንበት ነው እንዴት አሉት። ግን እኮ ያንን በሽተኛ እኮ ማንም ይረዳው አልነበረም። ግን እኮ ያንን በሽተኛ እኮ በዛ ታሞ ሲማቅቅ በዛ ተስፋ በሚቆርጽበት ሰዓት እኮ እነዚህ አይሁዳውያን ነበሩ። ግን ሊረዱት አልቻሉም፣ ሊያግዙት አልቻሉም ነበረ። ያኔ ተፈውሶ አልጋውን ይዞ ሲሄድ ግን ለምን አሉ በቃ። ከዛ አይ ኢየሱስ ክርስቶስ ነው ያዳነኝ፣ እሱ ነው አልጋን ተሸክመ ሄድ ያለኝ ሲላቸው በጌታ ላይ በቅናት ተነሱ፣ ሊገሉትም ፈለጉ ይላል ታሪኩ። እዛ አንብቡት ሙሉ ታሪኩ። ሰንበትን ይሽራል ይሄ ሰውዬ፣ እንዴት የእግዚአብሔር ልጅ ነኝ ይላል፣ ግን ሰንበት ይሽራል አሉ። ጌታችን ግን ምን መጥፎ ነገር አላደረገም። መልካም ነገር ነው ያደረገው። ያንን ተስፋ የቆረጠ ሰው ነው ተስፋ የሰጠው። ያንን የታመመ ሰው ነው ያዳነው። ያንን ተስፋ የቆረጠ ሰው ነው ተስፋው የመለሰለት። እነሱ ግን ምን አሉት? ሰንበትን የሚሽር በደለኛ አሉት። አሉ እኛ መልካም ነገር ስናደርግ በመጥፎ አይን የሚያዩ ሰዎች አሉ። እኛ የታመሙን ስናይ፣ የተቸገሩን ስንረዳ ደስ የማይላቸው ሰዎች አሉ። የሚቀኑ ሰዎች የሉ አሉ። ቅናት የሚይዛቸው አይሁድም ያንን በሽተኛ ጌታችን ስላዳነው ስለፈወሰው ቅናት ያዛቸው፣ ክፋት ሊገድሉት ፈለጉ ማለት ነው። ታዲያ አንድ ቀን ግን የሚያሳዝነው ነገር ያንን ጌታችን የፈወሰው ሰውዬ ያንን ለ35 በሞትና በተስፋ መቁረጥ መካከል የነበረ ሰው ጌታችን በዕለተ ዓርብ አይሁድ ይዘው በሚመቱበት አይሁድ በሚገርፉት ሰዓት ያኔ ሰውዬ ወደ ጌታ እጁን አነሳ። ያንን አልጋህን ተሸክመ ሂድ ብሎ ላዳነው አምላኩ በጥፊ መታ። ለመድኃኒቱ ያንን መድኃኒቱን አላወቀም። ላዳነው አምላክ ላዳነው ኢየሱስ ክርስቶስ በጥፊ መታው። ከአይሁዱ ጋር ተባበረ። ለስቅለቱ ከአይሁድ ጋር ተባበረ። እነዛ ላዳኑት እጆች ሰቀለ። መልካም ውለታ ለዋለለት አምላኩ ሕይወት ለሰጠው ከችግር ላዳነው እሱ ግን በጥፊ መታው። እጄን ባገረስኩ ምንድነው የሚባለው ምስላ ባጎረስኩ እጄን ተነከስኩ ነው። እንደዛ ሆነ። አሁንም አሉ እኮ እኛ ስንረዳቸው፣ እኛ መልካም ነገር ስናደርግላቸው መጥፎ ነገር የሚያደርጉ ሰዎች የሉ። እኛ አምነን ስንሰጣቸው እነሱ የሚክዱ ሰዎች የሉም። አሁንም አሉ እኮ እኛ ቸግሯቸው ገንዘብ ስንሰጣቸው የሚክዱ ሰዎች የሉም። አሉ እኛ መልካም ነገር ስናደርግላቸው እነሱ መጥፎ የሚያደርጉ ሰዎች አሉ። እኛ ይቅር ስንላቸው ይቅር የማይሉ ሰዎች አሉ። እኛ ስንሰጣቸው የሚክዱ ሰዎች አሉ። ያመጻጉዕም ካደ፣ አምላኩን መታ፣ መድኃኒቱን መታ። ስለዚህ ከዚህ ጠቅለል ስናደርገው እኛ ሰዎችን መርዳት እንዳለብን እንማራለን። አምላካችን ያንን ያስተማረን ያንን መጻጉዕ ያንን በተስፋ መቁረጥ ለነበረ ማገዝ እንደሚገባ፣ መርዳት እንደሚገባ፣ ተስፋ ለቆረጡትን ማጽናናት እንደሚገባ አስተማረ። ከዛ መልካም ላደረገ ደግሞ መልካም ማድረግ እንጂ ክፉ ማድረግ እንደሌለብን እንማራለን። በመጨረሻ ትልቁ ነገር ደግሞ ተስፋችን በእግዚአብሔር እንዲሆን ተስፋችን እግዚአብሔር ማድረግ እንዳለብን እንማራለን። በተለያዩ ነገሮች ሊሆን ይችላል። ዛሬ በተለያዩ በሽታ ልንሆን እንችላለን።
ግን ተስፋችን እግዚአብሔር ማድረግ እንዳለብን እስከ መጨረሻ ድረስ በእግዚአብሔር ተስፋ ማድረግ እንዳለብን ይህንን የቅዱስ ዮሐንስ ትምህርት ያስተምረናል ማለት ነው። እንግዲህ በቀጣይ ስለ ደብረ ዘይት እንማማራለን ማለት ነው። ያልገባችሁ ነገር ካለ ግን በኮመንት ስር ጻፉልኝ።